መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት የሚል ቃል አለ። እግዚአብሔር ለእኛ ብሎ ከሰማያት ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ፍጹም አምላክ ፍጹም ሰው ሆኖ ተገልጦ ወደኛ ከመጣ በእውነተኛ ልንጠራው ይገባል ወገኖቼ። እግዚአብሔር ሲቀርቡት ደስ የሚለው አምላክ ነው። እግዚአብሔር እንድትርቁት አይፈልግም። ወደ እሱ ብቻም እንድትመጡ አይፈልግም። እግዚአብሔር ከእርሱ ጋር እንድትሆኑ ከእርሱ ጋር እንድትኖሩ ይፈልጋል። መቼም የደጋን አየር ታውቁታላችሁ፣ እንዴት ደስ እንደሚል። ከፍ ያለ ስፍራ ስለሆነ ብዙ ጊዜ ደጋ ቀዝቃዛ ነው አየሩ፣ ነፋሻ ነው። ቆላውን ደግሞ የምናውቀው ነው። ዝቅ ያለ ስፍራ ስለሆነ የፀሐዩ ሙቀት የፀሐዩ ቃጠሎ የሚበዛበት ስፍራ ነው። ታዲያ አንድ ደራሲ ይህንን አይቶ ምን አለ? ለምን ራቃችሁኝ ብላ ነው ፀሐይ ብሎ ጽፏል። እግዚአብሔርም ልክ እንደ ፀሐይ ነው። እግዚአብሔር ለሚቀርቡት ደስታ፣ ለሚርቁት ግን እሳት ነው። ስለዚህ ወደ እሱ ልንቀርብ ይገባል ወገኖች። ወደ እሱ ቅረቡ ያበራላችሁማል ነው የሚለው፣ ፊታችሁም አያፍርም። በመዝሙረ ዳዊት መዝሙር 34 ቁጥር 5 ላይ ወደ እርሱ ቅረቡ ያበራላችሁማል። የእግዚአብሔር ብርሃን ምን አይነት ብርሃን ነው? ጉድለት የሌለበት ብርሃን፣ ጥላ የሌለበት ብርሃን፣ ማነስ የሌለበት ብርሃን ነው የእግዚአብሔር ብርሃን። አንድም የእግዚአብሔር ብርሃን በእኛ ላይ ሲበራ መጀመሪያ እርሱን እንድናይ ያደርገናል። ቀጥሎ ደግሞ በዙሪያችን ያሉትን ሰዎች እንድንመለከት ያደርገናል ወገኖቼ። ስለዚህ በእውቀት ብርሃን፣ በሰላም ብርሃን፣ በፍቅር ብርሃን ለመመላለስ ወደ እግዚአብሔር መቅረብ ያስፈልጋል ወገኖቼ። ሕይወት ያለ እግዚአብሔር ባዶ ነው። ሕይወት ያለ እግዚአብሔር በድን ነው። ትዳሩም ሰላማዊ ጸጥተኛ የሚሆነው እግዚአብሔር ከኛ ጋር ሲሆን ነው። ተምረን በእውቀት ጎዳና መጓዝ የምንችለው፣ ኅብረቱም አንድነት የሚኖረው፣ ጀምረን መፈጸም የምንችለው እግዚአብሔር ከኛ ጋር ሲሆን ነው ወገኖቼ። እና እግዚአብሔርን መጋበዝ፣ እግዚአብሔርን መጥራት ያስፈልጋል። ማርታ የተባለች አንዲት ሴት በቤቷ ጌታችን ኢየሱስ ክርስቶስን ተቀበለችው ነው የሚለው። ጌታም ወደ ቤቷ ገባ። ሰው ስትጠሩት ይግደረደራል። ዛሬ አይመቸኝ ሊል ይችላል የሰው ልጅ። እግዚአብሔር ግን ስትጠሩት የሚግደረደር አምላክ አይደለም። አንድ እርምጃ ወደ እሱ ስትቀርቡ ሁለት እርምጃ ወደ እናንተ ቀርቦ የሚመጣ አምላክ ነው። ስሙ ለዘላለም የተመሰገነ ይሁን በእውነት።